በሚውለበለበው የእሳቱ ብርሃን ጆናታን በአመክንዮ ሊገለጹ የማይችሉ ነገሮችን ማስተዋል ጀመረ። የካውንቱ ጆሮዎች ከተፈጥሮ ውጪ የሾሉ ናቸው። ነጭና ስለታም የሆኑ ጥርሶቹ ደማቅ ቀይ ከሆኑት ከንፈሮቹ በላይ ወጥተው ይታያሉ። እጆቹ ሻካራና ሰፊ ናቸው። የመዳፎቹ መሃል በፀጉር ተሸፍኗል። ከሁሉ በላይ ያልተለመደ ሆኖ የታየው ግን የቤቱ ጸጥታ ነው። ምንም አይነት አገልጋይ የለም። የእግር ኮቴ አይሰማም። ኮሽታ የለም። ሻንጣውን የተቀበለው ማዕዱን የሚያዘጋጀው ካውንቱ ራሱ ነው። ጆናታን እንደ መቃብር በሚጨንቀው ቤተ መንግስት ውስጥ ብቸኛ እንግዳ ነው። ጭምብሉ መውለቅ የጀመረው በቀጣዩ ቀን ጠዋት ነበር። ከለንደን ባመጣት ትንሽ መስታወት እየተላጨ ሳለ ከኋላው ድምፅ ሰማ። ትከሻው ላይም አንድ እጅ አረፈበት። ነገር ግን ወደ መስታወቱ ሲመለከት ከጀርባው ማንም የለም። ካውንቱ ከጎኑ ቆሞ እያለ መስታወቱ ግን ነጸብራቅ አያሳይም። በድንጋጤ ጆናታን በያዘው ምላጭ የገዛ ጉንጩን ቆረጠው። አንዲት ጠብታ ደም በአገጩ ላይ ስትወርድ የካውንቱ አይኖች ተለዋውጠው በሰይጣናዊ ቁጣ ተንበለበሉ። እንደ ተራበ አውሬ ወደ ጆናታን ጉሮሮ ተተኮሰ።